ሐዋርያው ቅዱስ ጳውሎስ እንዲህ ይላል፣ ነገር ግን ስለ ዝሙት ጠንቅ ለእያንዳንዱ ለራሱ ሚስት ትኑረው፣ ለእያንዳንዲቱ ደግሞ ለራሷ ባል ይኑራት ይላል። ሐዋርያው ቅዱስ ጳውሎስ ዝሙትን ጠንቅ ብሎ ጠርቶታል። በወጣትነት ወራታችን ከዲያብሎስ ከሚወረወሩ ፍላጻዎች መካከል አንዱ የዝሙት ፍላጻ ነው። ይህን ፍላጻ ለመመከት ደግሞ ጋብቻ መመከቻ ጋሻ መሆኑን ከገጸ ንባቡ እንረዳለን። በእውነት ከኃጢአት ዓለም ወጥተን በተቀደሰ ጋብቻ ለመኖር ማሰባችን የሚመሰገን መንፈሳዊ ውሳኔ ቢሆንም ጋብቻችን ግን በትህትናና በተሰበረ ልብ ልንፈጽም ተዘጋጅተናል የሚለው ደግሞ ጥያቄ የሚያስነሳ ጉዳይ ነው። አሁን ያለንበት የሚያዝያ ወር የሰርግ ወቅት እንደሆነ ይታወቃል። ምናልባትም አብዛኞቻችን በተለያዩ ቤተክርስቲያናት እንደተመለከትነው ከሆነ በአንድ ቀን በርከት ያሉ ሰርጎች አጋጥመውናል። ታዲያ የምናየው ሰርግ ደግሞ ከፊሉ በቁርባን ሲሆን ከፊሉ ደግሞ በተክሊል ነው። ነገር ግን የብዙዎቹ ጥያቄ ስርዓተ ተክሊል የሚፈጽመው ግለሰብ በእርግጥም ተክሊሉ የሚጠይቀውን መስፈርት አሟልቷል ወይ የሚለው ነው። በተለይ ደግሞ ከቅርብ ጊዜ ወዲህ ይህ ጥያቄ የበርካቶች ጥያቄ እየሆነ መጥቷል። ለመሆኑ ስርዓተ ተክሊል ለመፈጸም የሚያስፈልጉት መስፈርቶች፣ መሟላት የሚገባቸው ጥያቄዎች ምንድናቸው? በዛሬ መርሃ ግብራችን እነዚህን ጉዳዮች ልንዳስስ ወደናል። ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች እንደምን ቆያችሁ? ዘወትር አዳዲስ መርሃ ግብራትን ይዘን የምንቀርብበት ሰዓት ላይ ተገኝተናል። ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ እንዲሁም ላይክ እና ሼር እያደረጋችሁ የምንለቃቸውን መርሃ ግብራት ለመላው ዓለም ማጋራት አትርሱ። እስከ መርሃ ግብራችን ፍጻሜ አብራችሁን ቆዩ። ቀጥታ ወደ ዛሬው መርሃ ግብራችን አለፍን። ቅድስት ቤተ ክርስቲያናችን አምነው ለሚመጡ ምዕመናን ሁሉ ጸጋ እግዚአብሔርን በነጻ ታድላለች። ለምዕመናንን ጸጋ የምታድልባቸው መሳሪያዎችም ሚስጥራተ ቤተ ክርስቲያን ተብለው ይጠራሉ። እነዚህም ምስጢረ ጥምቀት፣ ምስጢረ ሜሮን፣ ምስጢረ ቁርባን፣ ምስጢረ ተክሊል፣ ምስጢረ ክህነት፣ ምስጢረ ንስሐና ምስጢረ ቀንዲል ናቸው። ከሰባቱ ምስጢራተ ቤተ ክርስቲያናት መካከል አንዱ የሆነው ምስጢረ ተክሊል ክብራቸውን ጠብቀው የኖሩ ደናግል ጋብቻ ሲመሰርቱ የሚፈጸም ስርዓት ነው። ክብረ ንጽህናቸውን ጠብቀው የኖሩ ደናግል ከተጫጩና በፈቃዳቸው ለመጋባት ከተስማሙ በኋላ ጋብቻቸው በስርዓተ ተክሊል ይፈጸማል። ከቃሉ ትርጓሜም ስንጀምር ተክሊል ማለት መቀዳጀት ማለት ነው። ይህም ደግሞ ሙሽራውና ሙሽሪቱ የጋብቻ ስርዓታቸው በሚፈጸምላቸው ጊዜ እንደ ንጉስና ንግስት በራሳቸው ላይ አክሊል ደፍተው የክብር ካባ ደርበው በነጭ ልብስ ደምቀው መታየታቸውን ያመለክታል። ይኸውም ለሙሽሮች የሚፈጸመውን ጸሎትና ቁርባን የሚያሳይ ሲሆን አፈጻጸሙ ስርዓተ ተክሊል ይባላል። ስርዓተ ተክሊል ሲፈጸም ጸሎቱ፣ ልብሱ በጆሮ የሚሰማ በአይን የሚታይ ቢሆንም በሙሽሮቹና በእለት በተገኙ ምዕመናን ላይ የሚደረገው ጸጋና በረከት ግን በአይን የማያዩት፣ በእጅም የማይዳስሱት፣ በጆሮም የማይሰሙት ረቂቅ ነውና ስርዓቱ ምስጢረ ተክሊል ይባላል። በስርዓተ ተክሊል ጋብቻቸውን የሚፈጽሙ ምዕመናን እስከ ሞት ድረስ ላይለያዩ በፍጹም ፍቅር ይዋሃዳሉ። ሸነገለች ግብዝ ናት በሌለበት በእውነተኛ ፍቅር ይጣመራሉ። እግዚአብሔርን የሚፈሩና ወላጆቻቸውን የሚያከብሩ ልጆችንም ያፈራሉ። ጥንዶች የመከባበርና የመፈቃቀር፣ የመረዳዳትና የመተማመን፣ የመስማማትና የመተማመን ጸጋ ይታደላሉ። ፍቅራቸውም ወረተኛ ማለት ከጥቅማ ጥቅም ጋር የተሳሰረ ሳይሆን በመተሳሰብና በመደጋገፍ ላይ የተመሰረተ ይሆናል። በኑሯቸው የሚገጥሟቸውን ፈተናዎችንም በጸሎትና በትዕግስት የሚወጡበትን ጥበብ ይታደላሉ። ይህንን ጸጋ በመገንዘብም በጋብቻ ሕይወት ለመኖር ዓላማውና እቅዱ ያለው ሁሉ በዘፈቀደ መንገድ ከመናዳትና ሰይጣናዊ ባህልን ተከትሎ ከመጥፋት ይልቅ የቤተ ክርስቲያንን አስተምሮ በመጠበቅና አንድ ለአንድ በመጽናት በዚህ ቅዱስ ስርዓት ጋብቻውን መመስረት ይገባልና ይሄንን የሚያስተምረንም አንድ ኩነት ይሄ ነው። ከላይ እንደተመለከትነው ሚስጥረ ተክሊል ለደናግል ማለትም ክብረ ንጽህናቸውን ጠብቀው ለኖሩ ክርስቲያኖች ብቻ የሚፈጸም ስርዓት ነው። ስርዓቱ በዓለም ጸንተው ክብራቸውን ጠብቀው ለቆዩ ዲያቆናትና ምዕመናን ይፈጸማል። ከዚያ ላይ ግን የዲያቆናት የጋብቻ ስርዓት ከምዕመናን የተለየ መሆኑን ለመጠቆም ይወደዳል። ምክንያቱም ደግሞ ወደ ማዕረግ ቅስና
የሚሸጋገሩበት አንዱ መስፈርት ስርዓተ ተክሊል ነው። በሕግ የተወሰኑ ማለትም ደግሞ ትዳር የመሰረቱ ዲያቆናት፣ ቀሳውስት በሞት ወይም በሌላ አስገዳጅ ምክንያት ከትዳር አጋራቸው ጋር ቢለያዩ ሁለተኛ ሚስት ማግባት አይፈቀድላቸውም። ካገቡም በማዕረገ ክህነት ማገልገል አይችሉም። ስለዚህም ዲያቆናት ሚስት በሚያጩበት ጊዜ ከምዕመናን በተለየ መልኩ ጥንቃቄ ማድረግ ይኖርባቸዋል። በእርግጥ ምዕመናን እንዲሁ ሳይጠናኑ ይጋቡ ለማለት ሳይሆን የክህነት ሕይወት ከምዕመንነት ሕይወት ስለሚለይ ዲያቆናት አስተውለው ወደ ሕይወት እንዲገቡ ለማስታወስም ጭምር እንደሆነ ይነገራል። ምዕመናን ከትዳር አጋራቸው ጋር በሞት ወይም ደግሞ በሌላ ምክንያት ቢለያዩ ሁለተኛ ማግባት ይፈቀድላቸዋል። ዲያቆናት ወይም ቀሳውስት ግን ከአንድ ጊዜ በላይ ሚስት ማግባት አይችሉም። በክህነታቸው ለመቀጠልም የግድ መመንኮስ ይጠበቅባቸዋል። ሕጉን ተላልፈው ወይም ደግሞ ፈቃደ ስጋቸውን ማሸነፍ አልችል ብለው ሁለተኛ ጋብቻ ከመሰረቱ ስልጣነ ክህነታቸው ይሰረዝባቸዋል። ከቀሳውስት ወይም ዲያቆናት በተለየ ስርዓት ደግሞ ምዕመናን ከትዳር አጋራቸው ጋር ቢፋቱ የተለያዩበት ምክንያት ተጣርቶ ሁለተኛ ጋብቻ መመስረት ይችላሉ። ነገር ግን ሁለተኛ ጋብቻ በቁርባን እንጂ በተክሊል አይፈጸምም። ምክንያቱም ሚስጥረ ተክሊል ተጋቢዎች ሁለቱም ድንግልናቸውን አክብረው ከቆዩ ብቻ የሚፈጸምና የማይደገም ስርዓት እንደሆነም ልብ ልንለው ይገባል። ተክሊል የቤተ ክርስቲያን የጋብቻ ስርዓት ወይም ቃል ኪዳን ማለት ሲሆን ካህናት በሙሽራውና በሙሽሪቷ ላይ የሚፈጽሙት የሕግ ጋብቻ ሊፈርስ የማይችል ነው። ቃል ኪዳኑን ተክሊል ያሰኘው የሙሽሮች ልብስ፣ ጌጡ፣ ሽልማቱ፣ ፈርጡ፣ ቀለበቱ እንዲሁም ደግሞ የአበባው አክሊል ሲሆን በአክሊሉ ስም ተክሊል በመባል ይጠራል። አክሊል ወይም ተክሊል ማለት ደግሞ ዘውድ ማለት ሲሆን ስያሜውን የወሰደው ከግብሩ ነው። ሚስጥሩ ግን በቃል ኪዳን ወቅት በሚፈጽሙት የጸሎት ስርዓቶች ላይ የሚያተኩር ነው። ይኸውም በቅዱስ ጋብቻ ወቅት በልብስ፣ በቀለበት፣ በሙሽራውና በሙሽሪቱ ላይ የሚፈጸመው ልዩ ልዩ የጸሎት ስርዓቶች አሉ። በስርዓተ ተክሊል የሚደረገው ጋብቻ ንጽህናቸውን ጠብቀውና በድንግልና ጸንተው ለኖሩ ምዕመናን ሲሆን በቀኖና ቤተ ክርስቲያን ተክሊል ይደረግላቸው ዘንድ ታዟል። በስርዓተ ተክሊል ጋብቻቸውን ለሚያከናውኑ ሰዎችም ስርዓተ ተክሊል ሲደርስ ወንጌል ይነበባል፣ ኪዳን ይደርሳል። ቅድስት ቤተ ክርስቲያንም በምታዘውና በምትፈቅደው መሰረት ዕቅበተ ሜሮን ይደረግላቸዋል። እንዲሁም ደግሞ ለስርዓተ ቀለበቱ የሚያስፈልገው ጸሎት ሁሉ ይከናወንላቸዋል። በመጨረሻም በቅዱስ ቁርባን ጋብቻ የሚከወን ሲሆን ይህ ስርዓት ደግሞ ለሙሽሮች የድንግልናቸው መገለጫ ወይም ደግሞ ክብራቸው መሆኑን ይገልጸዋል። ታዲያ በመግቢያችን ላይ እንደገለጽነው ስርዓተ ተክሊልን ለመፈጸም መሟላት ያሉባቸው መስፈርቶች ምን ናቸው የሚሉትንም በጥቂቱ እንመለከታለን። አንደኛ፣ የሚጋቡት ወጣቶች እድሜያቸው ትዳር የሚጠብቀውን ኃላፊነት ለመወጣት ብቁ ሊሆኑ ያስፈልጋል። ለዚህም ደግሞ አስቀድሞ በፍትሐ ነገሥት እንደተገለጠው ሴቷ 15 ወንዱ ደግሞ 18 ዓመት የሞላቸው መሆን አለባቸው። እንደዚህም ሆኖ ደግሞ ሌሎች ነገሮች ካልተሟሉ ከዚህ በላይ ቢሆኑ መልካም እንደሚሆንም ተቀምጧል። በሁለተኛ ደረጃ የተቀመጠው የአእምሮም ሆነ የአካላዊ ብቃት ሲሆን የሚጋቡት ወጣቶች በአእምሮም ጤነኛ ቢሆኑ አካላቸውም ከጋብቻ በኋላ ለሚፈጽመው የግብረ ስጋ ግንኙነት ወይም ደግሞ ከስነ ልቦናዊ ችግር የተነሳ የግብረ ስጋ ግንኙነት መፈጸም ባይችል የቀረውን ወገን ወደ ሌላ ኃጢአት ይገፋፋልና የግድ አካላዊ ብቃት ሊኖር ያስፈልጋል። የአእምሮ ሁኔታም በትዳር የሚጠበቅበትን ኃላፊነት ወይም ቤተሰብ የማስተዳደር ብቃት ሊኖር እንደሚያስፈልግም ይገለጻል። የኢኮኖሚ አቅምም ተጨማሪው መስፈርት ሲሆን የሁለቱም ተጋቢዎች ወይም ደግሞ ከሁለቱ አንደኛው ወገን ራሱን የቻለ ሊሆን ያስፈልጋል። የኢኮኖሚ አቅማቸው ቤተሰቡን ለማስተዳደር በቂ መሆኑ ሊረጋገጥም ይገባል። በእርግጥ ይህ ሁልጊዜ ላይሆን ይችላል። ነገር ግን ደግሞ ፍቅር ካላቸው ሁለቱም ሰርተው ሊያፈሩት ይችላሉ። ስለ ትዳር ማወቅ ተጨማሪው መስፈርት ሲሆን በዋናነት ደግሞ የንስሐ አባት ምስክርነት ያስፈልጋል። ስርዓተ ተክሊል የሚፈጸምላቸው ወጣቶች አስቀድመው ንስሐ እየገቡ ንጽህናቸውን ጠብቀው እንዲኖሩ የግድ የንስሐ አባት ሊይዙ ያስፈልጋል።
ለንስሐ አባታቸውም ስለ ጋብቻቸውም ሆነ ስለ ማንኛውም ህይወታቸው ሊያማክሩ ይገባል። በዘመናችን አልፎ አልፎ እንደሚታየው ገንዘብ ከፍዬ ወይም ደግሞ ወደማልታወቅበት ቦታ ሂጅ አገባለሁ እያሉ ተደብቀው ስርዓተ ተክሊልን መፈጸም አይችሉም። ስርዓተ ተክሊልን መፈጸም ያዘወተሩ በርካታ ምዕመናንን መመልከት እንደሚቻልም ይገለጻል። በርካቶችም የተለያዩ ጥያቄዎችን እየጠየቁ የሚገኙት ከዚህ የተነሳ እንደሆነ ግልጽ ነው። በእርግጥስ ስርዓተ ተክሊሉን የፈጸመው ግለሰብ እውነት ስርዓተ ተክሊሉ የሚጠይቀውን መስፈርት አሟልቷል ወይ የሚሉት ጥያቄዎች ከዚህ የመነጩ እንደሆነም የሚገለጽ ነው። ውድ የቻናላችን ቤተሰቦች እናንተ በዚህ ጉዳይ ምን ትላላችሁ? ሀሳብ አስተያየታችሁን በኮሜንት አጋሩን። እኛ ግን ለዛሬ ያዝንላችሁ መርሃ ግብር ይህንን ይመስላል። በቀጣይ በሌሎች አዳዲስ መርሃ ግብራት ወደ እናንተ የምንመለስ ይሆናል። ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ እንዲሁም ላይክ እና ሼር እያደረጋችሁ የምንለቃቸውን መርሃ ግብራት ለመላው ዓለም ማጋራት አትርሱ። በቀጣይ በሌሎች እስከምንመለስ ሰናይ ቆይታ